ከተነሳ የአባትህ ስም ማን ነው የምትባል? ማን ነው የምትባል? ቶሎ ከተነሳ ፈጥነ እስቲ ሩጥ። አባቴ ሰላም ነው? ሰላም ነው። ማን ነው የአባትህ ስም? ማኖ 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 ማዴቦ ነው? ስምህና አገርህ የቤተሰብህ ስምና አገር ይቀራረባል። ያንተ ስም ማዴቦ፣ አባትህ ማኖ፣ አገርህ አዲሎ። ወይኔ አንድ ሰው ጮሆ አሜን ይበላ። ሻዲያኖስታ አሜን ጀድሜ ጠላት ስም ሰጥቷል። ስም ሰጥቷል ማለት በሽታ አስቀምጦብሃል። አንዴ ግፊት ይላል፣ አንዴ በቃ ማይል ነገር ይላል። አሁን ደግሞ ሱካር ብሎ ጠላት ባንተ ህይወት ላይ አምጥቶ ሊያስተኛ ነው። አንተም አምነው ተቀብለ በፍርሃት ነው የምትኖረው። እግዚአብሔር አምላክ አንተ ላይ የለም። አሜን ሄና ካዲና ሶናባ የለም አለኝ። አሜን። ለምን ሲባል እግዚአብሔር አምላክ እንዲህ ብሎኛል። ስማኝ፣ ልጅን ስትወልድ ስሙን አቤኔዘር አልከው? አቤኔዘር ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው ብለህ ከእግዚአብሔር ውጪ ታረክ። አንተ ጋር እግዚአብሔር ካለ በሽታ እንዴት አለ ትላለህ? ከባድ ነው። እግዚአብሔር ከኔ ጋር ነው ብለህ በሽታ አለ ተብሎ ይቻላል? አይቻልም። እግዚአብሔር ካለ አቤኔዘር ካለ እሱ ካለ በሽታ አንተ ጋር የለም። አሜን። እግዚአብሔር ነፃ አውጥቼዋለሁ አለ። አሜን። ሁለተኛ የማዴቦ ነገር ሲፈታ የአቤኔዘር ስራ ተፈታ። አሜን። የአቤኔዘር ስራ ሲፈታ የሄለን ታሪክ ተቀየረ። አሜን። የማ ሄለን ምን ናት? ልጄ ናት። ዛሬ ሰንሰለት ተበጠሰ። አሜን። አንድ ሰው ጮሆ አሜን ይበላ። አሜን። ለምን እንዲህ አልክ? ታምር ነው። ዲያሸናና ያንቺ አምላክ ኧረ ዘንድሮ ታምር ይሁን ለብዙዎች። ሄይ በምድር ላሉ በአሕዛብ መካከል ለሚኖሩ ታምር ይሁን። ማዴቦ አቤት። ጠላት ያወጀብህን አዋጅ እግዚአብሔር ገለበጠው። አሜን። የተቀሰረብህ ቀስት አሁን ተሰበረ። አሜን። እስራቶች አሁን ተፈቱ። አሜን። የልጆች የቤተሰብ ታሪክ ተቀየረ። አሜን። ብዙ ደስታን ምስጋናን ይዘህ ተመለስ። አሜን። የበሽታ ጉልበት ከህይወት እግዚአብሔር አንስቶታል። አሜን። ሐኪም ምን አለህ? ሐኪም ግፊት አለ። ሌላስ? ክንታሮት አለብኝ። ፈልገህ እጣው አሁን። አሜን። አረ ፈልገህ እጣው። አሜን። የበሽታን ጉልበት እግዚአብሔር ከህይወት ላይ ሰንበሳት እንደሚቀልጥ የጠዋት ጤዛ ፀሐይ ሲወጣ ታይቶ እንደሚጠፋ ከላይ ላይ ፈጥኖ ጠፍቷል። አሜን። ብዙ ደስታን ይዘህ ተመለስ። አሜን። ሂድ በድል። አሜን። 0960 ሚል ስልክ ታውቃለህ? አዎ። 58 መጨረሻው 68 እኔ ነኝ። በሚገርም አረዳድ አንተንም ልጆችንም እግዚአብሔር የረዳ ሰው ነህ። አዎ። ምንም የጎደለብህ የሌለ ሰው ነህ። እግዚአብሔር ልጆችን ባርኳል፣ አንተን ባርኳል። አሜን። ጠላት ግን በበሽታ ምክንያት እያደረገ ነው እየተዋጋ ያለው። ትክክል። ከዚህ በኋላ ጌታ የለም። አሜን። ሰላም ሆኖልህ። አሜን። ብዙ ደስታን ይዘህ በምስጋና ተመለስ። እሺ። እንተዋወቃለን? አንታወቅም። ማን ያውቃል? ምንም። ይሄን ሚስጥር ነገርከኝ? ምንም። ስሜ እከሌ ነው አልከኝ? ምንም። ማን አየ? እግዚአብሔር አያ። ይሄን ያየ እግዚአብሔር ያንተን ስራ የቤተሰቦችን የልጆችን ታሪክ ቀይሮ። አሜን። ሂድ በድል። አሜን። ደስ አለ? በጣም ደስተኛ ነኝ። ደስ አለ? አዎ። በምን? በጣም ደስተኛ ነኝ። እንደኔ ሁሉም እንደዚህ ተተስቶ እንዲመለስ ፈልጋለሁ። አረ እዚህ ቤት የመጣችሁ ሰዎች እነግራችኋለሁ፣ እግዚአብሔር አስደስቶ ይመልሳችኋል። እነግራችኋለሁ፣ ለሕያውና እውነተኛ አምላክ ታገለግሉ ዘንድ ኃይልን ሰጥቷችሁ ጸጋው ከእናንተ ጋር ሆኖ ትሄዳላችሁ። ይህ በሕይወታችሁ ሆነ። በደስታ እንገናኝ። ተነሳ አንተ። ዋው ሰላም ነው አባ? እግዚአብሔር ይመስገን። ከየት መጣ? ከሆሳና። ሆሳና። ወደዚህ ለምንድን ነው የመጣው? ለፈውስ ነው የመጣሁት። ለፋዘር? ለሁሉም። ፋዘር ምን ሆኗል? ታሟል። የት ነው ያለው? ቤት ነው ያለው። ሆሳና? አዎ። ሰፈራ አገልጋይ ነው? አዎ።
አሜን። በደንብ ስሙኛው። ወደዚህ ስፍራ አንተ የመጣው መድኃኒት ግዛ ተብሎ የተሰጠን ገንዘብ ይዘህ ተሳፍረ መጣ። አዎ ልክ ነው። ምን አለ አንድ ሰው እዚህ ጋር አሜን ያለኝ? አሜን ወይ አሜን። ምሽቱን ሙሉ መድኃኒት ፍለጋ ስትዞር መድኃኒቱን አጣ። አጫለሁ። አባትህ የተያዘው ሰውነቱ ነው። አዎ እንዳይንቀሳቀስ ፓራላይዝ ሊያረጋው ነው ጠራ። አዎ ይንቀሳቀስ። ወይኔ የሚገርመው መድኃኒት ግዛ ሲባል የመድኃኒቱን ገንዘብ ያስክና በአጋጣሚ ጓደኛ ደወለልኝ። አዎ ደወለልኝ። መድኃኒት ለመግዛት እየሄድኩ ነው ብሎ ስትለው እሱ መድኃኒት ለመግዛት ከምትሄድ ቀጥታ ወደ ነብዩ ጋር ሂድ። አዎ ወይኔ አባትህ ታሞ ያለው እቤት ነው። ሆሳና ስሙ ደሳለኝ ነው። አንድ ነገር እነግራለሁ። እዚህ ስፍራ ላይ ተነስቶ የመድኃኒት ገንዘብ ይዞ የመጣው ኤፍሬም ነው። አንድ ሰው አሜን ይበላ። ውሰድ እባክህ። አንተ እናገራለሁ ዛሬ ዲያሎስ ካናቮ ብላታኒያ ከማንታ ዛሬ ተወራርዳችሁ የመጣችሁ ሰዎች እግዚአብሔር አምላክ ከመምጣታችሁ በፊት የእናንተን ጉዳይ ሰርቶ ይጠብቃችኋል። አስውቦ ይጠብቃችኋል። አሳምሮ ይጠብቃችኋል። ዋው ሃሌሉያ አሜን አሜን። ኤፍሬም አቤት። የተዘረጋ ወጥመድ ከህይወት ላይ አሁን ተሰበረ። አሜን። ወደዚህ መምጣትን ለማንም አልነገርኩም። ስልክህን ሁሉ አንዴ ትዘጋለህ። ልክ ነው። የእግዚአብሔር ሰው ልክ ነው። እነሱ እዛ ተጨንቀው ይሞክራሉ። አዎ ይሞክራሉ። ደብቄያቸዋለሁ። አልሄድኩም አልመጣሁም ምናምን ብዬ የት ተልኮ እሱ ለመድኃኒት ለማንም ሳይናገር እንዲህ ብሎ አለ፣ እዚህ ስፍራ ላይ አንተ ቁጭ በል፣ እኔ ደግሞ ወደ አምላኬ እሄዳለሁ። አሜን አሜን አሜን። አንደኛ የአባትህ የደሳለኝ ጤንነት ተመለሰ። አሜን። ሁለተኛ የኤፍሬም በር ዛሬ ተከፈተ። አሜን። አንድ ሰው ለኔ ነው ያለ። አሜን አሜን። ውሰድ። አሜን። ውሰድ። አሜን አሜን። ክብር ለእግዚአብሔር ይሁን። ኢየሱስ አሜን። ኤፍሬም አቤት። ሁለት ስልክ ያለው አንደኛው 0918 ቤት ልክ ነው፣ የኔ ነው። ልክ ነው። አሜን። ልክ ነው፣ የኔ ነው። እኔ ጋር ቅባት አለ። አሜን። መጨረሻው 1870 ነው። ልክ ነው፣ የኔ ስልክ ነው። ይሁንልህ እባክህ ይሁንልህ። አሜን። ሁለተኛ 0942 ልክ ነው። ሁለቱም የኔ ነው። በዚህ ስልክ ነው ያለው። አንድ ሰው ጮሆ እዚህ ጋር አሜን ይበል። አሜን። ትቀበላለህ ወይ? ትቀበያለሽ ወይ? አዎ። አሜን። 58 መጨረሻው 09 ልክ የኔ ስልክ ነው። ዛሬ የጠላት አዋጅ ተገለበጠ። አሜን። እዛ ጋር ውሰድ። አሜን። እዚህ ጋር ተቀበል። አሜን። ይሆነልህ። አሜን አሜን። ዛሬ ለደሳለኝ ፈውስ ሆኗል። አሜን አሜን። እጁ ረጅም አይደል? ረጅም ነው። ርቀት ይወስነዋል። ባህር ይከለክለዋል። አይከለክለው። ውቅያኖስ ይገድዋል። አይገድበው። ይሄን ሚስጥርን ማን ያውቃል? እግዚአብሔር ያውቃል። ስምህን ለኔ ነገርከኝ። አልነገርኩም። ስልክህን ለኔ ነገርከኝ። አልነገርኩም። ማን አየው? እግዚአብሔር አየው። ይሄን ያየ እግዚአብሔር ያንተን አባት ያንተንም ነገር ዛሬ ፈታ። አሜን አሜን አሜን። እዚህ ጋር አንድ ሰው ጮሆ አሜን አሜን። ሪሲቭ the power of the Holy Ghost. receive ተቀበላተ። ዛሬ ስራህን ሰራው። በጌታ በኢየሱስ ስም ዛሬ የዚህ ቤተሰብ ጤንነት ተመለሰ። ኢየሱስ በብዙ አይነት መንገድ ታግላል። በሮች ግን ተዘግተዋል። አሁን ተከፈቱ። አሜን። እግዚአብሔር አምላክ እግሮችን ሲፈታ ይቻል። አሜን አሜን። እጆቻችሁን ወደ ወንድሜ ዘርጉ። የእግዚአብሔር ኃይል ለማዳን ተገልጧልና የተገለጠው እጅ በላዩ ሞገስ በላዩ ዕውቀት በላዩ ፈውስ በቤተሰቡ ላይ አሁን ሆነ። አሁን ጤንነት ሆነ። አሁን መፈታት ሆነ።
አሜን ቴንክ ዩ ኤፍሬም አቤት ጎዳና ቀንቷል አሜን አሜን እሱ ያንተ ነው ይሄን ያዝ ይሄ አባትህ ነው አባትህ ጌታን እያገለገለ ታሞ ይወድቃል እያገለገለ መጥቶ ነው የተኛው እግዚአብሔር አሁን ጣልቃ ገባ አሜን እጄን ዘረጋው አሜን የማዳን ኃይሌን ገለጥ አሜን አስገርማለሁ በፊቴ በደስታ ትቆማል አዎ የአባትህ ጤንነት ተመልሷል ኦሬዲ ላንተም የውጭ በር ተከፍቷል አሜን 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 አንድ ሰው ለኔ ነው ያለ አሜን ይበላ